What are the ethical issues in biology? After the successful completion of this lesson, the students will be able to define ethical issues in biology, explain medicaments and ethical issues, and respect ethical issues in biology. So, በዚህ ሌሰን መጨረሻ ዓላማው ምንድነው? ባዮሎጂ ውስጥ ሊፈጠሩ የሚችሉ ኢቲካል ኢሹ ወይም ደግሞ የስነ ምግባር ጉድለት ምን እንደሆኑ ያ ደግሞ እነዛ ኢቲካል ኢሹዎች ምን አይነት ተጽዕኖ እንደሚያመጡና ኢቲካል የሆኑ ሩሎችን እንዴት መጠበቅ እንዳለብን ተረዳላችሁ ማለት ነው። So why do science have ethical dilemmas? ወይም ደግሞ ግጭት እንደምንድነው የሚፈጠረው በፖዚቲቭ እና በኔጌቲቭ ኢሹዎች መካከል ማለት ነው። So ethical issues in biology are those issues that arise concerning the rightness or wrongness of using biological discoveries for the health and well-being of humans. ስለዚህ ይህ ዳይሌማ የሚፈጠረው ምንድነው? ትክክልና ትክክል ያልሆነውን ነገር ቀድሞ ካለመረዳት ወይም ካለመለየት የሚመጣ ነገር ነው ማለት ነው። So it's because of the impact of using biotechnological information, products or devices on human health and lifestyle and livelihood systems. ስለዚህ በአግባቡ ካልተጠቀምናቸው ያሉትን ቴክኖሎጂዎች ያሉትን ባዮቴክኖሎጂካል ፕሮዳክቶች ሰርቪሶች በአግባቡና በሚገባው መልኩ ካልተጠቀምን ዳይሌማ ይመጣል ማለት ነው። ሳይንስ ጥቅሙ ሳይሆን ጉዳቱ ያመዘነ ይመጣል ማለት ነው። So what are ethical treatments of plants and animals during biological studies? ስለዚህ እንዴት ነው የተጎዱ ፕላንቶችን ወይም ደግሞ ባይጎዱ እንኳን ፕሮዳክቲቪቲን ለመጨመር እንዴት ነው አኒማሎችና ፕላንቶችን ትሪት ማድረግ ያለብን? So ethical treatment of plants and animals during biological studies is the process of subjecting animals and plants to various experiments and rigorous tests. ስለዚህ የእጽዋቶችና አኒማሎችን ለባዮሎጂካል ስተዲ ወይም ደግሞ ለላብራቶሪ ጥናት ስንጠቀማቸው እንዴት ነው በጥንቃቄ ኢቲካል በሆነ መንገድ እነሱንም ሳንጎዳ ሌላ ተጽዕኖ ዳይሌማ ሳናመጣ እንዴት ነው መጠቀም እንችላለን? So ethical treatments of plants እናያለን መጀመሪያ። Subjecting plant species to serve life-threatening conditions leads to total disappearance of plant species. So collecting seeds, berries, roots, leaves, bark or flowers for personal uses, medicaments and other purposes, for example, toothbrushing, affect the survival of the plant species and the community that depends on the plants. ስለዚህ እጽዋትን ለተለያዩ ጥቅም ስናውል እንዴት ነው መጠቀም ያለብን ወይም ደግሞ እንዴት ነው ለጥቅም መዋል ያለብን? ላይፍ ትሪትሚንግ መሆን የለበትም። የነሱን ለምሳሌ የአንድን ፕላንት ዝርያ ጥቅም ላይ ስናውል በብዛት ያንን ዝርያ አምጥተን ወይም ደግሞ በተደጋጋሚ ስንጠቀም ሊጠፋ ይችላል። ያ ፕላንት ስፒሺስ ወይ የዛ የእጽዋት ዝርያ ዲስአፒሪያንስ ሊያጋጥም ይችላል ወይም ደግሞ ወደ መጥፋቱ ሊሄድ ይችላል ማለት ነው። ስለዚህ የነሱን ሲዳቸው ወይም ደግሞ ዘራቸውን፣ ግንዳቸውን፣ ስራቸውን፣ ቅጠሎቻቸውን በምንጠቀምበት ጊዜ we have to make sure ወይ የተካን መሆን አለበት ወይም ደግሞ እነዛን ፕላንቶች በማይጎዳ መልኩ መሆን አለበት ማለት ነው። So unethical treatment of plants ምንድነው? እንዴት ነው unethical የሚባለው ትሪትመንት ታዲያ ምንድነው? ምን ስናደርግ ነው እያጠፋን ነው የሚባለው? So tasting seeds or berries through destructive ways, cutting tree termites off, terminals of experiments. ስለዚህ ለምሳሌ ዘሮችን የአንድን ዘር ዲስትራክቲቭ የሆኑ ሬዎችን ወይም ደግሞ ጨረሮችን ላብራቶሪ ውስጥ እየተጠቀምን የምንቆርጣቸው ከሆነ ጨረሮችን ስንጠቀም ሲዶን የሚጎዳው ከሆነ unethical treatment of plants ነው ማለት ነው። ሌላው consumption of all seeds and fruits without conservation
ሌላው ደግሞ ቅድም እንዳልኳችሁ ዘራቸውን ሳንተካ ወይም ደግሞ ለምሳሌ በፎረስትሪ ወይም ደግሞ በዛፍ ስንቆርጥ አንድ ዛፍ ስንቆርጥ ሌሎች ዛፎችን ወይም ደግሞ ችግኞችን እየተከልን መሆን አለበት። ኢሊቶ መቁረጥ እንኳን ባይኖርብን ለተለያዩ ጥቅሞች እጽዋቶችን ማዋል ስላለብን ስንቆርጥ ምንም እንኳን መተካት አለብን ማለት ነው። ስለዚህ ኮንዘርቭ እያደረግን መሆን አለበት። The other one is unplanned cutting of trees or deforestation. unplanned የሆነ ወይም ደግሞ እንደምንተካ ፕላን ሳናደርግ ዲፎሬስቴሽን ማካሄድ ወይም ደግሞ የዛፎችን አላግባብ መጨፍጨፍ ማለት ነው። ስለዚህ ዲፎሬስቴሽን ሲኖር ተያይዞ ምን መምጣት አለበት? አፎሬስቴሽን፣ ሪፎሬስቴሽን መኖር አለበት ማለት ነው። ዳግም መትከል አለበት። burning forests and seedlings for farmlands። ሌላው ደግሞ ለእርሻ ለማዋል መሬቶችን ለእርሻ ለማዋል ያለ አግባብ ዛፎችን መጨፍጨፍ ማለት ነው። ይሄ unfair treatment ነው። Restructuring the shapes of trees for aesthetic appeal። Restructuring ለምሳሌ ዛፎችን አበቦችን ለተለያዩ ዩዞች ወይም ደግሞ ለዲኮሬሽን የምንጠቀመው ከሆነ በአግባቡ መሆን አለበት። ቅጠሎቻቸውን ቅርንጫፎቻቸውን ስራቸውን እየጎዳን መሆን የለበትም ማለት ነው። እነዚህ እያደረገን ከሆነ አንቲካል ትሪትመንት እያካሄደን ነው ማለት ነው። ይህ ደግሞ ቅድም እንዳልነው ለዲስአፒሪያንስ ኦፍ ደ ስፒሺስ ወይም ደግሞ ዝርያው ለመጥፋት እንዲቀርብ አስተዋጽኦ እያደረግን ነው ማለት ነው። ኤቲካል ትሪትመንትስ ኦፍ አኒማልስ የሚያው ደግሞ ኤክስፐሪመንት ላይ አኒማሎችንስ እንዴት ነው ትሪት ማድረግ ያለብን? In biological studies, researchers use animals to gain scientific understanding of the world አይደለም። So the ethical treatment of animals is a moral question of whether it is acceptable to harm animals for scientific research ማለት ነው። ስለዚህ ተመራማሪዎች እንስሳቶችን ለተለያዩ ነገሮች ጥቅም ያውሏቸዋል ላብራቶሪ ውስጥ ማለት ነው። ለምሳሌ መድኃኒትን ቴስት የሚደረገው መጀመሪያ እንስሳቶች ላይ ነው አይደለም። የተለያዩ ትሪትመንቶችን ሰው ላይ ከመሞከሩ በፊት እንስሳቶች ላይ ይሞከራል። ስለዚህ ያንን ስናደርግ ግን ሞራሊ ኩዌሽን ማድረግ አለብን ማለት ነው የምናደርገው ነገር። So unethical treatments of animals in research include approaches which expose animals to rigorous experiments that may injure or cause pain to animals. ስለዚህ እነሱን የሚጎዳ እና ህመም የሚያመጣ ነገር ከሆነ unethical treatment እያደረግን ነው ማለት ነው። So researchers must reduce impact of unethical treatments for animals through the 3R principles በሚባሉ describe next. So ተመራማሪዎች ጥንቃቄ ማድረግ ይኖርባቸዋል። ስለዚህ ምን አይነት ፕሪንሲፕል ወይም ደግሞ ምን አይነት መሪ ተጠቀሙ ካለን እዚህ ጋር 3R's ተብሎ ተቀምጧል ማለት ነው። Reduction, Refinement and Replacement. So what are those 3R principles ወይም ደግሞ 3R'ዎች የምንላቸው መርሆች ምንድን ናቸው? ላብራቶሪ ውስጥ ኢቲካሊ አኒማሎችን እንዴት ነው መጠቀም ያለብን? So the first one is reduction. So this aims to minimize the number of animals used in experiments by improving experimental techniques and sharing information with others. ስለዚህ ሁሉም ቦታ ለምሳሌ የሆነ ዝርያን ለምሳሌ አይጥን ላብራቶሪ ስንጠቀም ሁሉም ቦታ ያንን ነገር ቴስት ላለማድረግ አንድ ላብራቶሪ ውስጥ አንድ እንስሳ ተጠቅመን ያንን ኤክስፐሪመንት ካካሄድን በኋላ የኤክስፐሪመንቶቹን ሪዛልቶች መዝግበን ለሌሎች ኢንፎርሜሽኑን ሼር ብናደርግ በሌላ ላብራቶሪ ሌላ አኒማል ወይም ደግሞ ሌላ እንስሳ አይጎዳም ማለት ነው። ስለዚህ ይህን በማድረግ የምናደርጋቸውን የላብራቶሪ ኤክስፐሪመንቶች ወይም ደግሞ ቴስቶች ሪዲዩስ ማድረግ ወይም ደግሞ መቀነስ ይቻላል። ይህ ሪዳክሽን ይባላል ማለት ነው። The second one is refinement. So refinement is cleansing experiments in a way that enables to reduce suffering of animals using less invasive techniques, better medical care and better living conditions. ስለዚህ refinement የምንለው ደግሞ መመራመሮች ወይም ደግሞ ኤክስፐሪመንቶችን የእንስሳቶችን
በጣም በቀነሰ መልኩ ህመማቸውን ቢያንስ መቀነስ አለብን ማለት ነው። ሜዲካል ኬርስ እናካሂድ አኒማሎች ላይ ለምንድን ነው የምናካሄደው? መጀመሪያ በላብራቶሪ ውስጥ የተለያዩ ኤክስፐሪመንቶች እንሰራለን። የምንሞክርባቸው መድኃኒቶች፣ ቴክኒኮች እነሱ ሊጎዳ ይችላል። ከዛ ደግሞ ሜዲካል ኬር ያንን ስናደርግ ዲፋይን እያደረግን ነው ወይም ደግሞ እንስሳቶቹ እንዳይጎዱ አስተዋጽኦ እያደረግን ነው ማለት ነው። ሶስተኛው ሪፕሌስመንት ነው። ሪፕሌስመንት is substituting experiments on animals with alternative techniques using cell structures or cell cultures instead of whole animals, biosynthesis and computer simulated models. ይሄ ደግሞ እንስሳቶቹን ራሳቸው ላብራቶሪ ውስጥ አምጥተን እነሱን ከምንጎዳና እነሱ ላይ የተለያዩ ሙከራዎች እያደረግን ዝርያቸውን ከምናመነምን የተለያዩ ኦልተርኔቲቭ ወይም ደግሞ አማራጮችን መጠቀም እንችላለን ማለት ነው። ለምሳሌ የምንፈልገውን ሴል ስትራክቸር ብቻ ላይ መመራመር እንችላለን ወይም ደግሞ የተለያዩ መድኃኒቶችን የተለያዩ ኤክስፐሪመንቶችን ቴስት ማድረግ እንችላለን ማለት ነው። እንስሳውን ከነነፍሱ አምጥተን ላብራቶሪ ውስጥ ከምንጎዳው ማለት ነው። ስለዚህ ይሄ ሪፕሌስመንት ወይም ደግሞ ኦልተርኔቲቭ መጠቀም አማራጭ መጠቀም እንለዋለን። those are the 3R principles for researchers ማለት ነው። ስለዚህ ጨርሰናል። በዚህ ዩኒት ሰመሪ human beings drive valuable lessons from nature ብለናል። influencing technologies like flights, submarines and bullet trains እነዚህ ሁሉ ከኔቸር ነው ድራይቭ የተደረጉት ማለት ነው። Biology studies living organisms and relies on technology to enhance research and product development, forming the field of biotechnology ብለናል። ባዮሎጂ እና ቴክኖሎጂ አንድ ላይ ባይንድ ሲያደርጉ ወይም ደግሞ አንድ ላይ ሲሆኑ ባዮቴክኖሎጂ ይፈጥራል። ያም ደግሞ ፖዚቲቭ ኢምፓክት ኔጋቲቭ ኢምፓክት አለው ብለናል። the integration allows for the creation of tools ብለናል to address complex human challenges while also raising ethical concerns related to human rights and the commercialization of biological resources. የሰዎችን ሰብአዊ መብት በማይጎዳ መልኩ እንድንጠቀም ተረድተናል ማለት ነው በተለያዩ ሪሰርቾች። So overall, the interplay between biology and technology yields both benefits and challenges for society and the environment. በዚህ ጨርሰናል። እስከ ቀጣይ ድረስ ሰላም ቆዩ።